እኔ እኮ እንደዚህ ነው፣ እኔ እንደዚህ ነው። ይኸው ልጅቷን የምትፈልጉ አይደለም? ምን ላድርግላችሁ? ምን ልተባበራችሁ? ምን ላድርግላችሁ ብለሽ ያን ነገር እውነተኛ እንደሆንሽና አንቺ በነገሩ ላይ እንደሌለሽ አሳይ። ግን እኔ እንደሚነግሩኝ እህቶቼ ከሆነ ቤትሽን ከፍተሽ ላይፍ ላይ የፈለግሽውን ታስተላልፍ ያለሽ በቃ ኖ ራስሽ ላይ ጉዳት ታመጫለሽ። እመኒ። ስለዚህ የፈለገ ሰው ወቂ፣ የፈለገ ባለስልጣን ወቂ፣ ለምታረጊው ነገር ትጠይቂያለሽ። እኔ ለምናገረው ነገር ትጠይቃለሁ። ለእያንዳንድ ለምናገረው ነገር ትጠይቃለሁ። ስለዚህ አልፈልግም ካልሽ መብትሽ ነው። እኔ እኮ መለማመጥ ምናምን ነገር እኔ ጋር አይሰራም። በነገራችን ግን ነገ ድንገት ከተያየን ለምን እንደዚህ ያረክ ሙቤ እንዳትይ፣ ለአንቺ የምልሽ ነገር ማለት ነው። ለምን ሙቤ እንደዚህ ያረክ እንዳትይ፣ እየሰማሁሽ ለምን ሙቤ እንደዚህ እንዳረክ እንዳትይ። ወገኔ ነሽ፣ ኢትዮጵያ ነሽ። በኋላ ኢትዮጵያ የሆነ ወገኔ የሆነ ለምን እንደዚህ ያረጋችሁኝ እንዳትወቅሽን። አይ ነገ ደግሞ እንደዚህ ያረጉኝ የሀገሬ ልጆች እኮ ለዚህ ያበቁኝ ብቲ፣ እቺ ማስረጃ አሁን የተናገርኳት ቪዲዮ አለች። ይህ ሁሉ ሰው እዚህ ጋር ቁጭ ብለው ሙባረክም ሌሎችም ነይ ግቢ እያሉች ነው። ማስረጃ አለን። ነገ ወጥተሽ የሀገሬ ልጆች ወገኖቼ እንዲህ ያደረጉኝ ብለሽ ካወራሽ እኛ ማስረጃ አለን። ተለማመጥነሻል። ነይ እንዲህ አድርጊ እያልሽ ሙባረክም እኔም ይኸው እየለመኩሽ ነው። አይ ካልሽ መብትሽ ነው። አሁን ለመጨረሻ ጊዜ ነው ብደውልሽ ስልክሽን አንቺ እዚህ አትምጪ፣ በስልክ አውሪ። እኔ የምጠይቅሽን ጥያቄ መልሽልኝ። ሲስ ዩር ላስት ቻንስ። ካልፈለግሽ መብትሽ ነው። ደውልሻለሁ አንሺ፣ ካልፈለግሽ መብትሽ ነው። ማንም አያስገድድሽ። ኦኬ አለቀ። ከዚህ በኋላ በዚህ አጀንዳ ላይ እመኑኝ፣ በዚህ አጀንዳ ላይ ምንም ነገር እንዳታወራ። እንዴት እንደሚሰራ ታያላችሁ። ኢትዮጵያ ኮንስላ የፈለገ ሰው ብታቂ፣ ኮንስላውን ራሱን ብታቂው ነገሩ ተጧጥፏል። በጣም ትልልቅ ሰዎች ጋር ደርሷል ነገሩ። እመኒ እየጠራ ነው። አታነሳ። በደንብ እንደምትከታተይ ነገር ማስረጃ እዚህ ጋር ሪኮርድ አድርጉት። በእናታችሁ ድምፅ የሚሰማ ከሆነ ሪፖርት እየተደረገ ነው መሰለኝ። ፕሊዝ ኮፕሊንግ ሼር አድርጉ። ወላሂ አዚም የሙቤ ቤት የኔ ግሩፕ ላይ ራሱ አምጥቶ ሪፖርት አስደርጉ ሲሉ ደንግጬ ለሱ ራሱ አልነገርኩትም። ወላሂ ረግሜ ነው ከዛ ውስጥ ያወጣቸው ማለት ነው። ሁላችሁም ፕሊዝ ኮፕሊንግ ሼር አድርጉ። ወደ ብሔርም ራስሽን አትቁጠሪ። አይቀርብሽም። አማራ ኦሮሞን ያገባል፣ ኦሮሞ አማራን ያገባል፣ ስልጤን ያገባል፣ ስልጤው ሀዲያን ያገባል። ሴት ልጅ ወደ ዘር አትግቢ። ኮፕሊንግ አድርጊ። ሴት በመሆንሽ ብቻ ተከራከሪ። እኛ ወንዶቹ እንደፈለግ ብናቦካ እናንተ እንደዚህ ነገር ውስጥ አትግቡ። ኮፕሊንግ ሼር አድርጉ። ሲፈን አስገባት ነው ይሄ እናንተ ኮ ሲፈን ይገላባ። ኦኬ ደውዬላታለሁ፣ አታነሳም። እዚህ ጋር ድንገት ከሙቤ ጋር ችግር ካለባት ወይ ከህሌን ወይ ከአንዳቸው ጋር ችግር ካለባት ከኔ ጋር ብቻ ለማውራት የምትፈልግ ከሆነ በስልክ ደውዬላታለሁ። አትፈልግም፣ ነገሩን ዘግተናል። ሙብዬ እኔ ይኸው እንደውም 1-2 ደቂቃ ማለት ነው እኔ ቦታ ሲፈን አስገባትና ልጆች ሁላችሁም ኮፕሊንግ ሼር አድርጉ። በተለይ ሴቶች ኮፕሊንግ ሼር አድርጉ። እኔ ወርዳለሁ። ሳምሪና ግቢ ሙቤ ሶስተኛ አካል ነው። ኦሮሞም አይደለም። ማን እንደሆነ ራሱ ሙቤን አናቀውም። ኢትዮጵያዊ መሆኑ ብቻ ነው እናውቀው። ለአማራውም ለትግሬውም ለየትኛውም የሚጮህ ጥሩ ወንድማችን ነው። እኔ ወርዳለሁ። እኔና ግቢና ከሙቤ ጋር ሶስተኛ አካል ነው ሙቤ። በቃ እንደዛ ቁጠሪ። ሙቤ ሚዲያ ጋር አንቺም ሴት ልጅ ነሽ። እኔ እዚህ ጋር ለሴት ልጅ ክብር እንዳለች ሰብሌ ታውቃለች። አንድ ሴትን ለማዳን ልጅቷ ወላሂ አዚም ሰምሪ አማራ ብትሆን ራሱ ትግሬ ብትሆን ራሱ እኔ ብሔሯን አላውቅም። ሳምሪና እቺ ያረገዘችው ልጅ ለእኔ አንድ ናቸው። ለምን ሴት ስለሆኑ ማለት ነው። አንዱን ለማዳን አንዱን መግደል የለብንም። ስለዛ ነይና ግቢ ከሙቤ ጋር ተነጋገሪ። በእናትሽ እናት ካለሽ ልጅ ካለሽ ማለት ነው። እየለመንሽ ነው። እኔ ወርዳለሁ፣ አላናግርሽም። ሌሎቹ እኔ ራሱ ካሁን በኋላ አለሽ የመጨረሻ እድል ነው የምሰጥሽ። እመኒኝ፣ ችግሮችን ልንፈታ እንችላለን ተነጋግረን። እኔም ከማውቃቸው ሰዎች ጋር እኔም አንቺም ተነጋግረን ያለውን ችግር ምንፈታ ይሻላል።
ያቀኛል በደንብ አርግቼ ነው ተንትኜ ማመጣልሽ ስለዚህ እንደፈለግሽ ይሄ አንቺ እኔ እንደ አንድ ወገን መክሬሻለሁ ምክሬ የምትቀበይ ከሆነ እንነጋገር አይ እዚህ ላይ እኔ ሙቪ አልፈልግም እኔ እናንተ በግል እንነጋገር ካልሽ እሱንም እቀበላለሁ በግል ልታናግሪኝ ትችያለሽ መብትሽ እዚህ ጋር ማይመቹሽ ሰዎች ሊኖር ይችላሉ ከኔ ጋር ምንም አይነት ችግር የለብኝም አታቂኝ